ሰላም ውድ የዲጂታል ቴክ ኢንፎ ቤተሰቦች እንዴት አላችሁ? እንዴት ሰነበታችሁ? ዛሬ በሌላ በአዲስ ቪዲዮ ተመልሰናል። በዛሬው ቪዲዮአችን በዋናነት ሁለት ነገሮች ላይ እናተኩራለን። ካሽ እና ሆም ታብ የሚሉ ስልካችን ላይ ላፕቶፓችን ላይ ላፕቶፓችንም ሆነ ስልካችን የምንጠቀማቸው መሳሪያዎች ፍጥነታቸውን እንዲቀንሱ አላስፈላጊ ዳታ ወይም ደግሞ ዝም ብሎ የሚጠቅመውንም የማይጠቅመውንም የከፈትናቸውን ያየናቸውን ሶሻል ሚዲያዎች ዌብሳይቶች ይሆናል እያስቀመጠ ዳታ የሚይዝ ማለት ስፔስ ይይዛል። ከዚያ ደግሞ ስፔሱ በበዛ ቁጥር ደግሞ ስልካችን ላፕቶፓችን ይጨናነቅና ይሄ የመስራት እንትኑ ፍጥነቱ በጣም እየቀነሰ ይሄዳል እና የምንጠቀማቸው ሶሻል ሚዲያዎች የምንጎበኛቸው ዌብሳይቶች በአጠቃላይ ካሽ እና ይሄ ብዙ ሆም ታብ ሲኖራቸው ፍጥነቱ እንዲቀንስ ያደርጋል። እንደ ደግሞ አላስፈላጊ ዳታ ዝም ብሎ ሴቭ ያደርጋሉ ጊዜያዊ። ያ ዳታ ጠቃሚ ብናጠፋው ይጠቅማል ላይጠቅም የሚለውን ደግሞ እያንዳንዱ ይህን እየጎበኘ እናያለን ማለት ነው። አሁን መጀመሪያ ለምሳሌ ዩቲዩብ አለ፣ ፌስቡክ አለን፣ ቴሌግራም አለ፣ ሌሎች ሶሻል ሚዲያዎች አሉና እነሱ ላይ እየገባን እያንዳንዳቸው ካሽ የሚላላቸው እሱን ክሊር ማድረግ አለብን። ስፔስም እናገኛለን ማለት ነው። እሱን ለማድረግ በመጀመሪያ ወደ ሴቲንጋችን ውስጥ እንገባለን ማለት ነው። ሴቲንግ ውስጥ እንገባለን። ሴቲንግ ውስጥ ገቡና አፕ የሚለውን እንፈልጋለን ማለት ነው። አፕሊኬሽኖች የሚገኙበትን እሱ ውስጥ እንገባና እያንዳንዱ ኢንስቶል ያደርግናቸው ወይም እየተጠቀምናቸው ያሉ አፕሊኬሽኖች ወይም ሶፍትዌሮች እናገኛቸዋለን። ለምሳሌ እዚህ ጋር አፕ የሚለውን እናገኛለን ማለት ነው። እዚህ ላይ ስክሮል እያደረግን እያንዳንዱ ለምሳሌ እኔ ኢንስቶል ያደርኳቸው ደግሞ እኔ ስልክ ላይ ያሉ አፕሊኬሽኖች እዚህ ውስጥ አሉ። ለምሳሌ ከመጀመሪያው ከምን ለመጀመር ዩቲዩብ ልግባ። ለምሳሌ ዩቲዩብ ነው ያለው ማለት ነው። እናንተ የምትፈልጉትን ፌስቡክ ሊሆን ይችላል፣ ቴሌግራም ሊሆን ይችላል፣ ኢሞ ሊሆን ይችላል፣ በአጠቃላይ ቲክቶክም የምትጠቀሙ ልትኖሩ ትችላላችሁ። በዛ ልክ በተለይ እንትን በየቀኑ የምንጠቀማቸው ሲሆን ብዙ ስፔስ ከች ይዛሉ ማለት ነው። ለምሳሌ ቴሌግራም እዚህ ጋር አለ። ለምሳሌ እኔ ጋር ስንት ነው የሚለው 1.5 ጂቢ ምናምን ይላል። ስለዚህ ስቶሬጅ ያያችሁት ስቶሬጅ ምን ያክል እንደያዘ ቴሌግራም ብቻ በጣም ሊገርማችሁ ይገባል። እዚህ ጋር ምን ምትላለ ካች የሚለው ብቻ ስንት እንደያዘ ተመልከቱ። እናንተ ሄዳችሁ ቼክ እንድታደርጉ። ምክንያቱም ለብዙ ነገሮች የሚያጨናንቁት የማያስፈልግ ምንም ጥቅም የሌለው ዳታ ስለሚቀመጥ ማለት አያችሁት። ካች የሚለው ላይ የተቀመጠው 3.2 ጂቢ ይህን ያክል ይዟል። አያችሁ ቴሌግራም ብቻ። ሌሎችንም ሄዳችሁ እናንተ ቼክ ታደርጉታላችሁ። ስለዚህ አሁን የኛውን ክሊር ማድረግ አለብኝ። ምክንያቱም ይሄን ክሊር ሳደርገው ወይም ደግሞ ይሄን ሳጠፈው ግን ክሊር ዳታ ከሆነ ዳታዎችን ይሄ ሴቭ ያደርጋችኋቸው ፎቶዎችን፣ ፋይሎች ምናምን ይደልትባቸዋል። ካሽ ከሆነ ግን ምንድነው ፋይል፣ ፎቶ ሴቭ ያደርጋችሁት ከቴሌግራም የተለያየ የተቀበላችኋቸው ነገሮች አይጠፉም። ይሄ ምንድነው መሰለኝ የጎበኛችኋቸውን ሰዎች ምናምን ዝም ብሎ አንዳንድ ነገሮችን በጊዜያዊ የሚያስቀምጣቸውና ሌላ ጊዜ ቶሎ ስንገባ እንድናገኛቸው የሚያደርገን እንጂ ምንም ዳታ ነገር የምናጠው ነገር። ስለዚህ እኔ ምን አደርገዋለሁ አሁን ክሊር ካሽ አደርገዋለሁ ማለት ነው። በቃ ጠፋ። አሁን ዜሮ ነው። አያችሁት? አሁን አጠቃላይ ይሄ ይቀንሳል። በተመሳሳይ ዩቲዩብ ላይ ገባለሁ ማለት ነው። እናንተም እኔ አሁን ቴሌግራም ነው በዋናነት ይዟት። ለምሳሌ ዋትስአፕን እስቲ ቼክ ላድርገው። ዋትስአፕ ላድርገው፣ ቼክ አድርገዋለሁ። ስቶሬጅ እሱ ጠቅላላ ራሱ ብዙ አልያዘም። ከችም 40 ሜጋባይት ነው። ይሄ ብዙ ማለት ነው፣ ግን ማጥፋት እችላለሁ ምንም ዳታ ስለማላጣ ማለት ነው። ቅድም ቴሌግራም ግን ምን ያክል ይዞ እንደነበረ እናንተ እንዳያችሁት ነው። ስለዚህ ዩቲዩብ ጠቅላላ 1 ጂቢ ሊሆን ነው ማለት ነው ያለው። ስቶሬጅ ላይ ገባለሁኝ። በተመሳሳይ ስቶሬጅ ኦኬ፣ ይሄ ራሱ ወደ 1.7 ጂቢ ቶታል ይዟል። አሁን እኔ የማጠፋው ግን ካሽ የሚለው ነው። ኦኬ፣ ዩቲዩብም ራሱ የያዘው ወደ 839 ሜጋባይት። ይሄንም ማጥፋት ምንም አይጠቅመኝም። ስፔስ አገኛለሁ፣ አይጨናነቅም። ሌላም በተመሳሳይ እናንተም በተለይ ይዞብኛል ብዙ ስፔስ ይዞብኛል የምትሉትን አፕ ሄዳችሁ በዚህ መልኩ ማስተካከል ትችላላችሁ ማለት ነው። በዚህ መልኩ እያንዳንዷን ነገር ለምሳሌ እናንተ ጋር የሚገኘው ገብታችሁ ታስተካክላላችሁ። ለምሳሌ ብዙዎቻችን ያው ፌስቡክ እንጠቀማለን፣
እንዲሁም ደግሞ አይ ቲንክ ቲክቶክ አብዛኞቻችን እንጠቀማለን እና እነዚህ አፖች ስፔስ ይይዛሉ። ምክንያቱም በየቀኑ የምንጎበኛቸውን ነገር በጊዜው ስለሚያስቀምጡ ልክ ወጠን ገብተን ስንመጣ እዛ ካቆምንበት ነው የሚያሳየን። እሱ ማለት ይሄ ካሽ የምንለው ላይ እየተቀመጠ ነው። ለምሳሌ ክሮም ስንገባ ክሮም እያንዳንዴ ብዙ ታብ እንከፍታለን። ለምሳሌ የሆነ አሁን ስለ ዩቲዩብ ሰርች ስናደርግ ቆይተን ስንመልስ እናገኘዋለን። ያ ማለት እያስቀምጥልናል። ድጋሚ መፈለግ አይጠበቅብንም። ነገር ግን በየቀኑ የምንጎበኛቸውን ነገር በዛ መልኩ የሚያስቀምጠው ከሆነ ስፔስ ይይዛል። ያ ነገር ሌላ ጊዜም ሰርች ስናደርግ የምናጣው ነገር ስላልሆነ፣ ስለዚህ ካሽ የሚለውን ክሊር ብናረገው ምንም አይነት ዳታ፣ ፎቶ፣ ፋይሎችን በአጠቃላይ አናጣም። የበለጠ ግን ስልካችን ወይም ደግሞ ላፕቶፓችን እንዲፈጥን ማድረግ ይቻላል። ይህን በየቀኑ ማድረግ ላይጠበቅብን ይችላል ወይ ከተወሰነ ጊዜ በኋላ አንዳንዴ ስልካችን ስታክ ሲያደርግ ፍጥነቱ ሲቀንስብን አንዳንዴ ሪሴት ልናደርገው እንችላለን እና ደግሞ የመሳሰሉት ስናደርግ አክቲቭ ወይም ደግሞ ወደ ነበረበት ይመለሳል። ለምሳሌ የሆነ ፌስቡክ ራሱ ስንመለስ ጠቅላላ ወደ 4 ጂቢ የሚጠጋ የሚሆን ይዟል። እንዳያችሁት ከሆነ ስንገባ 4 ነጥብ ጠቅላላ ስቶሬጅ ምን ያክል ይዟል? 4.48 ጂቢ ይዟል። ስለዚህ አሁን እዚህ ጋር እርግጠኛ ነኝ ካሹ ወደ 1.15 ይሄ ምንም የማያስፈልገው ግን ምን ያክል ይዟል? ይሄን ያክል ስፔስ ይዟል። ስለዚህ ይሄ ስለማያስፈልግ እናንተም ቼክ እንድታደርጉና ከስሩ እንድታጠፉት ለማድረግ ያክል ነው። አሁን አጠፋሁት። ክሊር የሚለውን ስነካው ጠፋ። ስለዚህ አሁን ከዚህ በኋላ ስቶሬጅ እስካሁን እንዳያችሁት ወደ 7 ጂቢ የሚሆን ስቶሬጅ ምንም በማያስፈልግ ኮተት ማለት ትችላላችሁ። ዝም ብሎ ተጠቅጥቆ ስልኬ ላይ ሌሎች የማስፈልጉ ነገሮች እንዳላስቀምጥ ይይዘኛል ማለት ነው። ያ ማለት ግን ስቶሬጅ አጥቻለሁ እያልኩ አይደለም፣ ግን በማያስፈልጉ ምንም በማይጠቅሙ ነገር ስልካችን ላፕቶፓችን መጨናነቅ የለበትም። ፍጥነቱን ደግሞ በሚገባ መጠቀም ስለምንችል ማለት። ስለዚህ እናንተም በዚህ መልኩ እንድታስተካክሉ። ሁለተኛው እንትን ላይ ስንገባ ነው። ለምሳሌ ክሮም ላይ እንዴት ነው ብዙ ሆም ታብ እንከፍታለን። ላፕቶፕ ላይም እንዲሁም ሞባይል ላይም ለምሳሌ ክሮም ብዙ ጊዜ እንገባለን። አይታችሁት ከሆነ እዚህ ጋር ጫፍ ላይ ፕላስ ጎን 13 ይላል። እነዚህ 13 ነገሮች ምንድን ናቸው ነው? እነዚህ የተለያየ ጊዜ የምከፍታቸው ናቸው። ለምሳሌ እስቲ ይሄን 13ቱን እከፍታለሁ። ለምሳሌ እዚህ ጋር ስለ ፒዲኤፍ ኤዲተር የሆነ ጊዜ ቪዲዮ ስራ ከፍቼ ነበረው ነው። እዚህ ጋር የሆነ ስለ ስኮላርሺፕ የመሳሰሉት ነገር ሳይ የመሳሰሉት በአጠቃላይ እዚህ ላይ ያሉ አማዞን አለ፣ ሌሎች በቃ ስጎበኛቸው የነበሩት አጠቃላይ ዌብሳይቶች እዚህ ጋር ናቸው ያሉ። እነዚህ ነገሮች በበዙ ቁጥር እዚህ ጋር ያለውን ነገር ሲስተሙን ያጨማትና ኢችን ኤክሷን እየነካው ክሊር ማድረግ አለብኝ ማለት ነው። ከዛ እንደ አዲስ ሌላ የምፈልገውን ነገር ገብቼ ሰርች ሳደርግ ማግኘት ይችላል። ይሄኛውን እዚህ ጋር ግን መቀመጥ የለም፣ ምክንያቱም ሲስተም እንትን ይሄ ፍጥነት እንዳይሆን በቃ አሁን ጨረስኳቸው ማለት ነው። ስለዚህ ከዚህ በኋላ እዚህ ጋር እንደምታዩት አናቱ ላይ ከጫፍ ምንም አይነት ነገር የተከፈተ ሆም ታብ ወይም ደግሞ እስካሁን ስሰራቸው ነበሮች አይቀርም። ስለዚህ አሁን የሆነ ነገር መፈለግ ለምሳሌ ዩቲዩብ ስቱዲዮ ማግኘት ከፈለኩ በቃ እንደዚህ እዚህ ጋር ወይም የምፈልገውን ነገር ስጽፍ ምን ይሆናል ማለት ነው፣ እንደ አዲስ ነው የሚጀምረው። እንዳችን ለምሳሌ እዚህ ጋር ጀምር ዋን ብሎ ይጀምራል። ይሄን አየዋ። ይሄን ከጨረስኩ በኋላ ካላጠፋሁት ይቀመጣል። ነገ ደግሞ መጥቼ እንደገና እዚህ ጋር ስከፍት እንደ አዲስ ማለት ነው ሁለተኛ ያየሽ 2 ይላል። ከዛ እያለ ያጠራቅመዋል። ስለዚህ ይሄ ነገር በተጠራቀመ ቁጥር ስልካችን ስፔስ ወይም ደግሞ ብዙ እንዲጨናነቅ ያደርገዋል እና በተቻለ መጠን እነዚህ አላስፈላጊ ነገሮችን ካሽ የመሳሰሉትን ብዙ ሆም ታቦች ሲከፈቱ ስፔስ እና ስልካችን ፍጥነቱ እንዲቀንስ ስለሚያደርጉ ከስር ብናስተካክል፣ በተመሳሳይ ላፕቶፕ ላይም አለ ሞባይል ላይም አለና ብታስተካክሉ ይጠቅማችኋል። የስልካችሁን ፍጥነት ወይም ደግሞ የምንሰራበትን ፍጥነት ስለሚቀንስ ብታስተካክሉት መልካም ነው ከሚል የተነሳ ሀሳቤ ነው። ሌሎች የሚሰሩና አስፈላጊ ናቸው የምትሏቸው ቪዲዮዎች ካለ በሌላ በአዲስ ቪዲዮ እመጣለሁ። የዛሬው ይህን ይመስላል። ቸር ሰንብቱ። መልካም ቀን ተመኘውላችሁ።